ሰላም እንዴት ናችሁ? ውድ የሰርክ ቲዩብ ተከታታዮች ዛሬም እንደተለመደው ልጩበት ክፍል 4ን ይዘንላችሁ መተናል። ቪዲዮውን አይተው ከወደዱት ላይክ፣ ኮሜንት እንዲሁም የደውሏን ምልክት በመጫን ሰብስክራይብ አድርገው ከኛ ጋር ቤተሰብ ይሁኑ። ልጩበት ክፍል 4 ከዛሬ 3 ሳምንት በፊት አንድ ጥያቄ ጠይቂያት ነበረ። መቼ ነው የተከራየኋት ቤት ውስጥ አንቺና ጓደኛሽ ቡና መታፈሉባት ብዬ። የሁለተኛ መንፈቃ መፈተና መድረሱን ነግራኝ ፈተናውን እንደጨረሱ እንደምትመጣ ቃል ገባችልኝ። እኔም ፈተናዋን ተፈትና እስክትጨርስ እየደወልኩኝ እንደማረብሻት ቃል ገባውላት። አረ ችግር የለውም ደውል ብትለኝም ደውዬ አላቅም። ዛሬ አርብ ነው። በነገረች መሰረት ከሆነ ዛሬ ፈተና ያልቃል። ስልኳን ስጠባበቅ ነው ያልኩትኝ። እስካሁን ግን አልደወለችም። አመሻሹ ላይ ስራ ላይ ሆኜ ስልኬ ጠራ። እየነዳው ነበርና ባጃጄን ጥቅ ይዤ ስልኬን ከኪስ አውጥቼ ስመለከት ኤዱ ነች። ደወልኩላት። ስልኩን ካነሳችሁ በኋላ ሰላምታ ከተለዋወጥን በኋላ የነበረችበት ቦታ የሙዚቃና የሰው ጫጫታ ስለነበር የት ነሽ አልኳትኝ። ግቢ ካፌ ውስጥ እንደሆነች ነገረችኝ። ነገ ማለቴ ቅዳሜ 8 ሰዓት ላይ እንደምትመጣ ነገረችኝ። እኔ ራሴ ግቢ ሄጄ እንደምወስዳት ነግሬያት ስራዬን ቀጠልኩ። ልክ ከምሽቱ 4 ሰዓት ተኩል ላይ በቃ አቡ ደክሞኛል ልግባ ብዬ እያሰብኩ ስልኬ ጠራ። በቋሚነት ስልክ ተቀያይረን ሲፈልጉኝ እየደወሉ ኮንትራት ከሚይዙኝና ደህና ብር ከሚከፍሉኝ ሰዎች መካከል ቀዳሚው ነበር የደወለው። የማይታለፍ ስልክ አልኩና ገና ስልኩን እንዳየሁትኝ ይህን ሰውዬ ሳስብ ነገረ ስራው ሁሉ ይገርመኛል። የሆነ ድብቅ ማንነት ያለው ሰው ነው። ኑሮው ድሬዳዋ አይደለም፣ አልፎ አልፎ ነው ጅጅጋም ወደ ድሬዳዋም የሚመጣው። ሁሌም እንደ ነገ ሊመጣ እንደ ዛሬ ደውልኝና ነገ እመጣለሁ የተለመደው ቦታ አልጋ ያዝልኝና እሽጉ አስገባልኝ ይለኛል። ትዕዛዙን ተቀብዬ ክፍል ይዤለት እሽጉ በብዛት አስገብቼ እጠብቀዋለሁ። ድሬ ሲቃረብ ይደውላል። መግቢያ ላይ ጠብቄ ወደ ያስኩለት ክፍል ወስዷለሁ። ጠዋት ላይ ቁርስ፣ ምሳ ሰዓት ላይ ደግሞ ምሳና ኪሎ ጫቱን እንዲሁም ሌሎች የሚያስፈልጉትን ሁሉ ሴተኛ ዳሪን ጨምሮ አስገባለታለሁ። ለ2 ወይም ለ3 ሳምንት በዚህ መልኩ ከያስኩለት ክፍል ሳይወጣ ይቆይና ይሄዳል። አሁን ከመጣ 8 ቀን አልፎታል። አንዳንድ ጊዜ በመሃል ላይ 1 ቀን ወይ 2 ቀን በቆይታ ውስጥ መውጣት ይፈልጋል። ያንን ፈልጎ ይሆናል ብዬ ስልኩን አነሳውትኝ። አብቲ ዛሬ ወጣ ማለት አሰኝቶኛል ትመጣለህ አለኝ። ባጃጁን አዙሬ ወዳለበት ከነፍኩኝ። በፍጥነት ወዳለበት ቦታ ደረስኩኝ። ወደሚፈልገው ጭፈራ ቤት ወሰድኩት። ጭፈራ ቤት ውስጠኛው ክፍል ውስጥ ገብቼ ስልኩን ሰጥቼው ልወጣ 2 እርምጃ እንደተራመድኩ ድንገት ወደ ቀኝ ገልመጥ ሳደርግ 2 ሴቶችና አንድ የሰፈራችን ሀብታም ነጋዴ የተቀመጡበትን ሶፋ ላይ አይኔ ተተክሎ ቀረ። ደነገጥኩኝ። ሰውየው የኤችአይቪ ኤድስ ተሸካሚ የሆነና ሚስቱ በዚህ በሽታ የሞተችበት ሰው ነው። 2 ሴቶች ደግሞ አንዷ ጭራቋ ስትሆን አንዷ ደግሞ ምናልባት የነ ኤዱ ጓደኛ ሳትሆን አትቀርም። ወይኔ ቲጂ እንዲህ አንድ ፍሬ ልጅ ነሽ? ቆያረ አልኩኝና እየተጣደፍ ከጭፈራ ቤቱ በመውጣት ሞባይልን ከኪሴ አውጥቼ ፎቶ ማህደሬን ከፈትኩኝ። አልተሳሳትኩም፣ መሲ ራሷ ነች። ከንፈሮችን በ3 ጣቶቼ ተጭኜ የመሲን ፎቶ ላይ እንዳፈጠጥኩ ወደ ባጃጄ ውስጥ ገብቼ ተቀመጥኩኝ። መደበኛ ስራዋ ይሄ መሆኑን አውቃለሁ። እኔን ያስደነገጠኝ አገር ምድሩ ሚስቱ በምን እንደሞተች እሱን ምንም እንዳለበት የሚያውቅ ከዚህ ህሊና ቢስ ቀበጥ ጋር መተዋወቋ ነው። ምንም የማያውቁ በየቦታው የመጡ ፍሬሽ ተማሪዎችን እያቀረበች ሲጫወተባቸው ታየኝ። እሷና እሱን ከዚህ ውጪ ምንም ነገር ሊያገናኛቸው የሚችል ነገር እንደሌለ ግልጽ ነው። ሰውየው እንደሆነ ከመጨረሻ ልጁ ኩያ ጋር ለመጋደም ፈሪሃ ህሊና ሆነ ፈሪሃ ፈጣሪ ያልፈጠረበት አረመኔ መሆኑን እንኳን እኔ በታክሲ ስራ ምክንያት ከተማ ውስጥ ስቅ በዘበዝ የምውል ከቤት የማይወጣ የሰፈራችን ሰው ቢሆን እንኳን ስለ ሰውየው ለመስማት መጠየቅ አይጠበቅበትም። ስለ ሰፈራችን ሀብታሞች ከተወራ ከሚወራው ብዙ ነገር ያለው እሱ ነው። በአጠቃላይ 7 ልጆች አሉት። እናት አባቶቻችን ስለሱ ሲያወሩ ሀብታም የሆነው አንድ ልጁን ለሰይጣን ገብሮ እኮ ነው።
ልጁ መፍዙዝ ሆኖ ግቢያቸው ውስጥ ካለው አንድ ክፍል ውስጥ ጫቱን ሲደፈልቅ ውሎ ነው የሚያድረው። ወደ ውጪ ምንም ነገር ሳይወጣ ነው የሚውለው። ማንንም አያውቅም፣ ወደ ውጭ ሞቶ አያውቅም ይላሉ። ምን ማድረግ እንዳለብኝ ግራ ስለገባኝ ይህ ሰውዬ እያወቅሁ ቢሳካም ባይሳካም ልጅቷን ከሱ ለማስመለጥ ሳልሞክር ወደ ቤት ብሄድ ሰላም እንቅልፍ እንደማይወስደኝ ምናልባትም እስክረሳውና ባስታወስኩ ቁጥር የጥፋተኝነት ስሜት እንደሚበላኝ አውቃለሁ። አካሄዴን ከማጣራት መጀመር እንዳለብኝ አሰብኩኝ። ልጅ እንኳን የኔዱ ጓደኛ ትግስት ባትሆንስ አልኩኝ። እዛ ባጃጅ ውስጥ ሆኜ እንዳለሁኝ ኤዱ ጋር ደወልኩ። አነሳች። ጊዜ ሳላጠፋ ቀጥታ ወደ ገደለው ገባው። ኤዱ የጓደኛሽን የትግስትን ፎቶ በቴሌግራም ላኪልኝ አልኳት። ለምን? ምን ነው በሰላም ነው? አዎ በሰላም ነው፣ አፍጥኙ አልኳትኝ። ትግስት ናት ብዬ ኤዱ የላከችልኝ ፎቶና አሁን በዚህ ሰዓት ከነመሲ ጋር ያለችው ልጅ በጭራሽ አይገናኙም። ሌላ ነች ማለት ነው? የግቢ ልጅ ትሆን? በራሴ ጥያቄ ስወዛገብ ኤዱ ደወለች። ወዬ ኤዱ አልኳት። ምንድነው እሱ አለችኝ። ያየሁትን ነገርኳትኝ። እስቲ የልጅቷን መልክ ንገረኝ አለችኝ። ከረዱ ጋር አብረው እንደሆኑ ገባኝ። ምናልባት ስልኳን ድምጽ ማጉያ ላይ አድርጋ ለሁለት እየሰሙኝ ነው። የልጅቷን መልክ ማብራራት ጀመርኩኝ። ልጅቷም ደስ የሚል ቅጥነት ያላት ጸጉሯን ብራውን የተቀባች በጣም ቀይ አፍንጫዋ እያልኩኝ ከአናቷ ጀምሬ ቁልቁል ወርድላት ስል ከአንገቷ ሳልሻገር ልጅቷን አወቋት መሰለኝ። ቆይ አንዴ ቴሌግራም ላይ ግባና ጠብቀኝ ብላ መልሴን ሳትሰማ ስልኳን ጠረቀመችው። የላከችውን ፎቶ ቴሌግራሜ ላይ እንደገባው በፍጥነት በረገጥኩት። የሚገርመው ልጅቷ ይህን ፎቶ ከለቀቀችው በኋላ ፎቶ ላይ ያለውን ልብስ ሳትቀይር ነው ወደ ጭፈራ ቤቱ የመጣችው። ምናልባት ወደዚህ አምሮባት ስትመጣ ተነስታ ቴሌግራሟ ላይ ለቀው ይሆናል። ኤዱ ይህንን ፎቶ ከየት ነው ያገኘሽው? ዛሬ 9 ሰዓት አካባቢ ነው የፌስቡክ ፕሮፋይሏን የቀየረችው። ከዛ ላይ ስክሪንሾት አድርጌ ነው የላኩልህ። ምን ነው ልጅቷ ራሷ ነች እንዴ ዳንዬ? አዎ እሷ ናት ስላት ሁለቱም ጮሁ። ምንድነው? ምን ሆናችሁ ነው ኤዱ አልኳት። ቆይ እሷ ትንገርህ እንቺ ብላ ስልኩን ለረዴት ሰጠቻት። መሲ በመጨረሻ ተሳክቶላት ይህች ልጅ ወጥመዷ ውስጥ ከተተቻት እኔ አላምንም አለች። ማለት አልኳትኝ። አንድ ቀን ልጅቷ በአጠገባችን ስታልፍ መሲ ልጅቷን በክፉ አይን ስታያታየውና ምን ነው ስላት ይህች ልጅ ለጓደኛዋ ድንግል ነኝ የጀመርኩት ነገር የለም ማለቷን ሰምቼ ላጠምዳት ሞክር ገገማ ሳውነችብኝ ባክሽ ግን ከኔ እጅ አትወጣም ብላ ስዝትባት ሰምቼ ነበር አለችኝ። ቆይ ታዲያ አሁን ልጅቷን በምን አስማምታት ይሆን? በምን ይሆን ያጠመደቻት አለች ለራሷ። እኔም ግራ ገብቶኝ ከሁለቱ ጋር በስልክ መፋጠጥ ጀመርኩኝ። አይ በፍጹም እሷንማ እዚህ ነገር ውስጥ አታስገባትም አልኩኝና ስልኩን ዘጋሁት። ምናልባት ሰውየው ባይል ሊያውቀኝ ስለሚችል ባጃጅ ውስጥ ያለውን ጥቁር ኮፍያ ያደረኩና እስከ ግንባሬ ዝቅ አድርጌ አስጎነበስኩት። ሰተት ብዬ ወደ ጭፈራ ቤቱ ገባውና ከነሱ ትይዩ ኮርነር ላይ ተቀምጬ መጠጥ አዘዝኩኝ። በመሃላቸው ጎልቷት ግራ እንደተጋባች የሚቅበዘበስ ፊቷ ይመሰክራል። ምናልባት አጥምዶ ያስረከባት ልጅ መጣው ብሎ ከወጣ በዛው ቀርቶ ይህንን 10 ዞር እያለች እምታየው እሱን ይሆናል። አንጀቴን በላችኝ። ተነስተህ በቦክስ ወደ ጀርባው ዘርረውና ልጅቷን ይዛቱ ጣውጣ አለኝ። መሲ ተነስታ ወደ ሽንት ቤት ስትሄድ ከጀርባዋ ተከተልኳት። እሷ ከፊት እኔ ከኋላ ወደ ሽንት ቤት የምትወስደው ቀጭን መንገድ መሃል ላይ እንደደረስን ከጀርቤ ኮቴ ሳያሰማ ማጅራቴ አካባቢ ኮሌቴን ቀጥ ሲያደርገኝ በድንጋጤ መንጭቄው በፍጥነት ዞርኩኝ። ከት ብሎ ሳቀ። አንተ ምን ነው ሊያጠቃኝ ይችላል ብለህ የምታስበው ጠላት አለ እንዴ? ተፈናጠርኩኩ ብሎ ድጋሚ ሳቀ። ኮንትራት የያዝኩት ሰውዬ ነበር። የሚገርመው ራሴው አምጥቼ ሳበቃ እዛ ጭፈራ ቤት የውስጠኛው ክፍል ውስጥ መኖሩን ጭራሽ ረስቻለሁ። ወደ ወንዶች ሽንት ቤት ጎን ለጎን እየሄድን ደግሞ ደክሞኛል ገብቼ ልተኛ ባጃጅ ከፈለክ ብላ ሌላ ስልክ ሰተኛል ነበር እንደሄድከው ወይስ አንዷ ጠልፋ ነው የገባው? እንደሱ መሆን አለበት አለኝ።
እዚህ ቤት እኮ ያሉ ሴቶች እኮ ልዩ ናቸው። እንኳን እዚህ ድረስ ራሱ መታየላቸው አየር ላይ ፓይለንቱን አማሉ አውሮፕላኑን ለመጥለፍ ወደ ኋላ የማይሉበት ነው ያላቸው። ቆይ የጭፈራ ቤቱ ባለቤት ቁንጅና ውድድር አዘጋጅቶ ከ1 እስከ 5 የወጡት ነው እንዴ የሚቀጥረው ብሎ በረጅሙ ሳቀ። አረ መቆለል አልኩ በወዴ። አረ አይደለም በአጋጣሚ ነው አልኩትኝ። ሸንተን ስንመለስ ምን ነው አጋጣሚ ቆንጆች መሆናቸው ነው አለኝ። አይ እኔ እዚህ መከሰቴ አልኩትኝ። እና ብቻህን ከሆንክ ለምን ውስጥ እኔ ጋር አልመጣህም እያለ አቁሞ ሲነዘንዘኝ መሲ ከሽንት ቤት ወጥታ እየተወረገረገች በአጠገባችን አለፈች። አፈጠጥኩባት። እሱም ከሚስቁ አይኖቹ እኔ ላይ አፈጠጠብኝ። ተመለስክ አለኝ። ኬዝ አልኩትኝ። ባክህ አይነን እያየሁ ነበርኩ አለኝ። እንዴት ነግሬው ከዚህ ጉድ ልጅቷን ማስመለጥ እንዳለብኝ ከራሴ ጋር ስወዛገብ ባምነኝስ እኔ የተሰማኝ ስሜት ባይሰማውስ ምን አገባ እዚህ ውስጥ ለምን ትገባለህ ቢለኝስ እያልኩኝ ከራሴ ጋር ዝም ብዬ ማውራት ጀመርኩ። ቆሺ ምን ልበለው በቀላሉ የሚፋታኝ አይመስለኝም። ምን አገባህ እንዳይሉኝ ትንሽ ቀየር አድርጌ ልንገረው አልኩኝና ወሰንኩ። ይኸውልህ ቅድም ሞባይሉን ሰጥቼ ስወጣ አንደኛ ዓመት የዩኒቨርሲቲ ተማሪ የሆነችውን የአክስቴ ልጅ ከማይሆን ሰው ጋር አዩዋትኝ። ከኔ ጋር ከተጣላን አመት ሆኖናል። ተኮራርፈናል። አንነጋገርም። ግን ብንጣላም ስለ ሰው በደንብ ስለማውቅ ጥያት በጭራሽ አልሄድም። ልጅቷ እንደዚህ አይነት አመል የላትም እርግጠኛ ነኝ። ቅድም የገላመጥኳት ልጅ ከሆነ መንገድ ሸውዳ አምጥታት ነው አልኩትና ስለ መሲና ስለ ሰውየው በዝርዝር ነገርኩትኝ። ይህን ጊዜ ሰውየው ከኔ በላይ የተቆጣ ነብር ሆኖ ቁጭ አለ። ፊቱ ተለዋወጠ። በቃ ይህን ጉዳይ ለኔ ተው፣ ዝም ብለ ጠጣ አለኝ። ማለት ምን ልናደርግ ነው አልኩት። ዝም ብለ ጠጣ ብያለሁ፣ ዝም ብለ ጠጣ አለኝ ክርድድ ባለ ድምጽ። ድሮንም ነገረ ስራው ግራ ነው የሚገባኝ። አሁን ደግሞ ባንዴ ሲለዋወጥ እኔ ራሴ ፈራሁት። ካጠገቤ ሄዱ። እነ መሲ ከሩቅ አይቷቸው ተመለሰ። ከደቂቃዎች በኋላ ከነ መሲ ጋር ያለውን ሰውዬ ቦርጩን እያሻሸ ወደ ሽንት ቤት ሲያልፍ እኩል አየነው፣ ተያየን። ይህን አሁን ያለፈውን ሰውዬ አይደል? አዎ። ግን ምን ልታደርግ ነው? አቢቲ አማርኜ አልገባ ካለ የፈለከውን የሚገባ ቋንቋ ንገረኝ፣ በሱ ላስረዳ። በዚህ በኋላ ለኔ ተወው፣ የትም እንዳትንቀሳቀስ፣ እዚሁ ቁጭ ብለ እየጠጣ ጠብቀኝ ብሎኝ ሰውየውን ተከትሎት ወደ ሽንት ቤት ሄደ። ብዙም ሳይቆይ ተመልሶ መጣና ምንም ሳይለኝ መጠጣት ጀመረ። ወደ ሽንት ቤት የሄደውን ሰውዬ ካሁን ይመለሳል ብዬ ብጠብቅም አልተመለሰም። ጨነቀኝ። እንዴ ምን አድርጎት ነው? ግራ ገባኝ። ምን አልከው? ሰውየው እኮ ብር ያጠገበው ባለጌ ነው። ምን አለ ስለው መልስ ሳይሰጠኝ ይሄን ውስኪ እንደ ውሃ እየጠጣ ጠጣ። ያችን ልጅ አያት ዝም ብላ እያየችን ነው። አብረካት መደነስ ትፈልጋለህ? ልጥራልህ እንዴ አለኝ። ጥግ ላይ ኮርነር ላይ ካሉ ሴቶች መሃል አንደኛዋ እያየች ወደምትጠጣው ሴት እያመለከተኝ ወይ መደነስ። እኔ ሰውየው እምጥግባ ስምጥግባ ካናገረው በኋላ ከሽንት ቤት ባለመመለሱ ምን አድርጎት ነው የመጣው እያልኩኝ ግራ ተጋብቼ ጭራሽ ደንስ ይለኛል። ምን አይነት ባህሪ ነው ሰውየው ያለው? ቢያንስ ለምንድነው የኔ ጭንቀት የማይገባው አልኩኝ። ወደ ሽንት ቤት ሌላ ሰው በሄደና በመጣ ቁጥር እያየው በጭንቀት ከመፈንዳቴ በፊት እራሴ ሄጄ ለማረጋጋት ስለፈለኩኝ እሺ መጣው። አንዴ ስመለስ አብሬያት ደንሳለሁ አልኩና ሄድኩኝ። መጀመሪያ ወደ መሲ ገልመጥ ሳደርግ ሁለቱ ብቻ ናቸው። እሱም እንደኔ ሰውየውን የት ሄደ ብሎ ግራ ተጋብተው መሰለኝ ግራና ቀኝ ይገላመጣሉ። ወደ ወንዶች ሽንት ቤት በፍጥነት ሄድኩና ከአምስቱ ሽንት ቤት መካከል ክፍት ወደሆነው ሁለተኛው አየት አድርጌ ለማለፍ ወደ ሶስተኛው ስበረግደው በድንጋጤ እዛው ደርቄ ቀረሁኝ። ያየሁትን ማመን አቃተኝ። የዛሬው ልጩህበት ክፍል 4 ይሄንን ይመስል ነበር። ቪዲዮውን አይተው ከወደዱት ላይክ፣ ኮሜንት እንዲሁም የደወሏን ምልክት በመጫን ሰብስክራይብ አድርገው ቤተሰብ ይሁኑ።